ውድ የአማራ ልጆች እንደምን አላችሁ? ወንድማችን ጉማራ ሪቨር አንድ መልካም የሚመስል ዜና አጋርቶናል። ይሄ ለረጅም ጊዜ ስንጮህበት የነበረው ነገር ስለሆነ እውነት ያድርገው ነው የምንለው። እንግዲህ በሀብቴው ወልዴ የሚመራው የጎንደር አንድነት ወይም ደግሞ አሁን በአዲሱ በላይዝ የሚባለው እየፈረሰ መሆኑን ሁላችንም እናውቃለን። ይህ ደግሞ ሪፎርም መደረግ አለበት የሚል ጠንካራ አቋም ያላቸው ይሄ የተፈጠረው እንግዲህ የበላይዝ እየፈረሰ ያለው በአመራር ችግር ነው። ስለዚህ ሪፎርም መደረግ አለበት የሚል ጠንካራ አቋም ያላቸው ሰዎች ብቅ ብለዋል ማለት ነው። ሪፎርም መሰራትም አለበት ብዬ አምናለሁ። ሁላችንም እናምናለን። ኦኬ ሪፎርም ሊሰራ መሆኑን ለማወቅ ደግሞ ብዙ ፍንጮች ወጣዋል ማለት ነው። ሀብቴ ወልዴ በጎንደር አማራ ህዝብ ላይ ታሪክ ይቅር የማይለው ወንጀል ፈጽሟል የሚሉ ድምጾች የዛው አፋባሃ በሚባለው ስብስብ ውስጥ እየወጡ ነው። እንግዲህ ባለፈው እንደተናገርነው አፋባሃ ወይም ደግሞ በላይዝ ወይም ደግሞ የጎንደር አንድነት የሚባለው ፋኖዎች ጠንካራ ፋኖዎች አሉ፣ በጣም ጥሩ ፋኖዎች አሉ፣ በጣም አዋቂዎች አሉ፣ በጣም አንሰላሳዮች አሉ። ከላይ ግን በቲፎዞ የተቀመጠ አንድ ሴረኛ ቀበለኛ ቡድን እንዳለ ደግሞ ሁላችን በተለያየ ጊዜ ያውቀናል ማለት ነው። በዚህ የተነሳ ድርጅቱ ሪፎርም ሊሰራ መሆኑ እየተነገረ ነው። የድርጅቱ መሪ ደግሞ አርበኛ ሳሙኤል መሆን አለበት የሚሉ ድምጾች አሉ። እንግዲህ መቼም አርበኛ ሳሙኤልና ሀብቴ ወልዴን ብናነጻጽር በብዙ መልኩ አርበኛ ሳሙኤል ይሻላል። አንዳንድ የባህሪ ግድፈቶች አሉበት። እሱንን እያስተካከለ ከወጣትነት ጋር የመነጨ ሊሆን ይችላል። እሱን እያስተካከለ ከሄደ አይ ቲንክ አርበኛ ሳሙኤል የተሻለ መሪ የመሆን እድሉ ከፍተኛ ነው ማለት ነው። እንግዲህ ከአሁን በፊት አርበኛ ሳሙኤል አርበኛ ማለት ፍላጎቱን ገቶ ራሱን ለትግል ሰጥቶ እስከ መስቀሉ ጫፍ የሚደርስ ማለት ነው ብሏል። በእሱ ንግግር የኛ የመስቀል ጫፍ የምንለው ወይም ደግሞ ቀራንዮአችን የአማራ ህዝብ ነጻነት ነው የሚል እምነቱን አጋርቷል ማለት ነው። አርበኛ ሳሙኤል